እሺ ሁለተኛ ቪዲዮ ትንሽ በርዶልኛል። አውቄ ነው አልበረደልኝም። ተቃጥያለሁ። ግን ክሬዲት መስጠት ያለብን ኦፍ ኮርስ 0 ሾት ኦን ታርጌት ለብሽሽቅ 0 ሾት ኦን ታርጌት ነው። አልሞከርክም፣ አልተሸነፍኩም ኤፍሲ ልትላቸው ትችላለህ። ግን ኮርና ራሱ ሰከንድ ሃፍ አንድ ኮርና ነው ያገኘነው። በቃ በደንብ ዛሬ አርኒ ስሎት አሰልጥኗቸው ተሳካለት። ልትባረር ነው ሲባል ነው መሰለኝ ተሳካለት። በደንብ ድሪል አድርጓቸው ነው የመጡት፣ ተዘጋጅተው ነው የመጡት ላለመሸነፍ። እኛ ደግሞ ለማሸነፍ ገባን፣ አልተሳካልን። ያልተሳካልን በእኛ ጥፋት አንደኛ፣ ሁለተኛ ደግሞ በእነሱ ብቃታቸውን ስላሳዩ የተሰጣቸውን አሳይመንት ተወጡት። እነሱ ነው የተወጡት፣ አሳይመንታቸውን ተወጡት። አለመሸነፍ ነበረ። እነሱም ደግሞ ደጋፊም የፎከረው ወይ አቻ ወይ እናሸንፋለን ያለው ማሸነፉን ድንጋይ ትበላለ። መጀመሪያ ኦን ታርጌት ሞክር። መሸነፉን ግን ላለመሸነፍ ነው የገቡት። ቻምፒየንን ዝም ብለን አንተኛላችሁ። ክሬዲት ይገባቸዋል። እኛንን ማንችለው እኛ አንችልም። አርቴታ በቀል አስቦ ቢገባም የሚበቀልለት ተጫዋች አላገኘማ። ሳካ ብቻ ፈርስት ሃፍ ሳካና ቲምበር በጣም ብዙ እድል ፈጥረው ነበረ። ግን በቃ ወደዚህ ጠጋ ብሎ ኳስ ምናምን ነው። አረ ላሽ ከትባክ ሲደረግ እንኳን የሚጨርስ የለም። ተቃጠልን። ታይትል ሬስ ላይ ምናምን ነገር ምንም ያመጣው ኢፌክት የለም። ኦልሬዲ ትላንት እኮ ጉዳያችን ጨርሰን ሃትሪክ ሰርተን የመጣ ነው። ዛሬ አለማሸነፋችን ልክ እንደ ሌላው ጨዋታ አለማሸነፋችን ያቃጥለናል። ሊቨርፑልን አለመበቀላችን ያቃጥለናል። ገባችኋል? በቃ በአጭሩ የአርሰናል ደጋፊ ስትሆን ማለት ነው አትረካም። በቂ አይደለም። ኤክስጂ የሌለበት ጌም ሁለታችንም አንደር 1 ኤክስጂ ማለት ልክ እንደ መጀመሪያው ጌም ምን አይነት የተግማማ ጨዋታ ነው ደግሞ እኛ ከሊቨርፑል ጋር ሲሆን የምንጫወተው። አሁን ሁሉም ግን እኛን ነው የሚወቅሰው። በሜዳቸውም ተከላከሉ፣ እዚህም መጥተውም ተከላከሉ። እኛንን ጥፋተኛ። እንዴት ነው እኛ ጥፋተኛ ነው? ቻምፒየን ነን አላሉም እንዴ? መጥተው አያሳዩንም? የሚችሉት ባለመሸነፍ ነው። እስቲ የምትሉትን መስማት ፈልጋለሁ። አሽቂያንስ ኮራው ብለህ አውራ።